በአረብ ሀገር ቆይታዬ ምን እንዳተረፍኩና እስካሁንም እየተጠቀምኩበት ያለ ነገር ልንገራችሁ። ይሄ መልእክቴ በመዳን ቤት ለደከማችሁ፣ ጉልበታችሁ ለደከመባችሁ፣ የመዳን ቤት ስራ ያስጠላችሁ፣ መች ነው ሀገሬ ገብቼ የራሴ ህይወት የራሴ ትዳር መስርቼ በሀገር የምኖረው ብላችሁ ለምታሰላስሉ ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እስኪ ትንሽ ከአረብ ሀገር ቆይታዬ እናንተ ከተማራችሁበት ላካፍላችሁ ብዬ ነው። አንድ ሚስጥርም ልነግራችሁ ነው። እኔ እንግዲህ በጣም ብዙ ስራ ነበር የምሰራው መዳን ቤት እያለሁ፣ ከጽዳቱ ከምግብ ስራው አልፎ እንደ ወንድ ጧትና ማታ መኪና አጥብ ነበረ። ከዛ በኋላ ግቢ ላይ ሀባብ፣ ብድንጃን፣ ብቻ ምንድነው ዘይቱን ምናምን የሚባሉ ተክሎች ነበሩ። እሱን ቀንና ማታ ውሃ ጠጣ ነበርና ያው 7 አመት ነው የቆየሁት። በጣም ሲደክመኝ ዩቲዩብ እስኪ እንደማንኛውም ሰው በስልክ ያየው በስልኬ ነው የከፈትኩት። ከዛ በኋላ እንዳሁኑ ቀላል አልነበረም ዩቲዩብ ማሳደግ። በጣም ፍዳይም በልቼ ያሳደግኩት። ከዛ ወደ ሀገር ገባው፣ ገንዘብ መስራት ሲጀምር ወደ ሀገር ገባው። ከዛ ትዳሬን መሰረትኩ፣ ልጆቼን ወለድኩ። በነገራችን ላይ ልጅ ከመውለድ ዶላር ይሻለኛል ካላችሁ ዩቲዩብ የፈለጋችሁት ነገር ትሰሩበታላችሁ። እኔ ግን ዶላር ይቅርብኝ፣ ልጆች ይሻሉኛል ብዬ ልጆች ወልጄ እያሳደግኩ ነው ማለት ነው። ልጅ ማሳደግና የቤት እመቤት ሆኖ ዩቲዩብ መስራት ትንሽ ከበድ ይላል። በተለይ ደግሞ ባላችሁ ማይደግፋችሁ ከሆነ፣ ባላችሁ ማያግዛችሁ ከሆነ ትንሽ ይከብዳልና እኔ ግን እንደዛም ሆኜ አልহামዱሊላህ ልጆቼን እያሳደኩበት ነው። ቤቴን ብቻ የኑሮዬን እየገፋውበት ነው። ማህበራዊ ኑሮ እየኖርኩበት ነው። በዩቲዩብ ነው። ሌላ ስራ የለኝም። እሱም ከስንት እኔ ታቆኛላችሁ ብዙ አልሰራም። ዩቲዩብ አንዳንዴ ነው የምሰራው። በሱም ባገኘሁት ብዙ ነገር እሰራለሁ ማለት ነውና ምን ልላችሁ ፈልጌ ነው፣ እናንተም ቻናል ከፍታችሁ አሁን ላይ ቲክቶክ አለ፣ ፌስቡክ አለ፣ ዩቲዩብ አለ፣ ከፍታችሁ አሳድጋችሁ ወደ ሀገር ነው የለት ብሎጋችሁ ብትሰሩበት እርግጠኛ ነኝ ልጅ ወልዳችሁ በድጋሚ ስደት አትሰደዱምና አረብ ሀገር በምትቆዩበት ጊዜያችሁን ከምታባክኑ ዩቲዩብ ቻናል ከፍታችሁ እንደምንም ብላችሁ ተፍጨርጨራችሁ አሳድጋችሁት ገንዘብ እንደሚሰራ አድርጋችሁት ሀገር ግቡ። ዩቲዩብ ብቻ እኮ አይደለም፣ አሁን ላይ ቲክቶክ ይከፍላል። ኢትዮጵያ ብዙም አይደለም እንጂ ፌስቡክ እየከፈለ ነው። እና እናንተ ሞክሩት። የመዳን ቤት የሰለቻችሁ እህቶቼ